በዓለም ላይ ያሉትን ረዣዥም ተራሮች ስናስብ ወደ አእምሮአችን የሚመጣው ምንድነው? ኤቨረስት፣ ኬቱ። እነዚህ ተራሮች በሺዎች የሚቆጠሩ ሰዎች ወጥተዋቸዋል፣ ረግጠዋቸዋል። ነገር ግን ከነሱ በእጅጉ የሚያንስ ቁመቱ 6638 ሜትር ብቻ የሆነ አንድ ተራራ አለ። ይህ ተራራ እስካሁን ድረስ የሰው ልጅ እግር አልረገጠውም፣ ማንም ሊወጣው አልደፈረም። ይህ በምዕራብ ቲቤት ሂማሊያ የሚገኘው የካይላሽ ተራራ ነው። ለቢሊዮን ለሚሆኑ ሰዎች ይህ ተራራ የድንጋይና የበረዶ ክምችት ብቻ አይደለም፣ የምድር ማዕከል፣ የአማልክት መኖሪያና የዓለማችን ትልቁ ምስጢር ነው። ዛሬ ወደዚህ ወደማይደፈረው ተራራ እንጓዛለን። ካይላሽ ተራራ ብቻ ሳይሆን ለአራቱ ታላላቅ የምስራቅ እምነቶች ለኢንዱይዝም፣ ለቡዲዝም፣ ለጃይኒዝም እና ለቦን ሃይማኖት ቅዱስ ስፍራ ነው። ለኢንዶዎች ይህ ተራራ የጥፋትና የለውጥ አምላክ የሆነው የሺቫ ዘላለማዊ መኖሪያ ነው። እሱና ባለቤቱ ፓርቫቲ በተራራው አናት ላይ በትህትና ተቀምጠው ዓለምን እንደሚጠብቁ ይታመናል። ለቡዲስቶች ደግሞ ተራራው የከፍተኛው ደስታ አምላክ የዴምቾክ ቤት ነው። በዚህም ምክንያት ነው ተራራውን ለመውጣት መሞከር በራሱ እንደ ትልቅ ኃጢአትና አምልኮን የመዳፈር ያህል የሚቆጠረው። ይልቁንም አማኞች ተራራውን በእግራቸው ይዞራሉ። ይህ ጉዞም ኮራ ይባላል። በ52 ኪሎ ሜትር አስቸጋሪ መንገድ ላይ በከፍተኛ ቅዝቃዜና የኦክሲጅን እጥረት ውስጥ ተራራውን አንድ ጊዜ መዞር የሕይወትን ኃጢአት ያጥባል ተብሎ ይታመናል። የካይላሽ ምስጢር በሃይማኖት ብቻ አይወሰንም። የጂኦግራፊ አቀማመጡ ሳይንቲስቶችን ሁሌ እንዳስገረመ ነው። ተራራው ተፈጥሯዊ ሳይሆን በሰው ወይም በሌላ ኃይል የተሰራ ሰው ሰራሽ ፒራሚድ ይመስላል። አንዳንድ የሩሲያ ሳይንቲስቶችና ተመራማሪዎች ካይላሽ ተራራ ሳይሆን በጥንታዊ ፍጥረታት የተሰራ ግዙፍ የኃይል ማዕከል ወይም ቫኪዩም ሊሆን ይችላል የሚል አስገራሚ መላምትን ያቀርባሉ። የካይላሽ ተራራ ከአውሮፓውያን የጥንት የድንጋይ ሐውልት ስቶንሄንጅ በትክክል 6666 ኪሎ ሜትር ይርቃል። ከሰሜን ዋልታ ደግሞ 6666 ኪሎ ሜትር ይርቃል። ይህ የአጋጣሚ ቁጥር ነው ወይስ በስተጀርባው ሌላ ምስጢር አለ? ከተራራው ግርጌ ሁለት ታላላቅ ሐይቆች ይገኛሉ። እነዚህ ሐይቆች የሰው ልጅን አስተሳሰብ የሚፈታተኑ ናቸው። አንደኛው ማናሳሮቫር ይባላል። ይህ ሐይቅ ንጹህ ውሃ ያለው፣ ሁልጊዜ ጸጥተኛና ክብ ቅርጽ ያለው ነው። የብርሃንና የእግዚአብሔር ምልክት ተደርጎ ይወሰዳል። ከሱ ጥቂት ሜትሮች ርቆ ራክሻስቴል የተባለ ሐይቅ ይገኛል። ይህ ሐይቅ የጨው ውሃ ያለበት፣ ሕይወት የሌለው፣ ሁልጊዜ ማዕበል የሚበዛበትና የጨረቃ ቅርጽ ያለው ነው። የጨለማና የሰይጣን ምልክትም ተደርጎ ይታመናል። ሳይንቲስቶች ጎን ለጎን ያሉ ሁለት ሐይቆች እንዴት አንዱ ፍጹም ንጹህ ሌላው ደግሞ ፍጹም መርዛማ ሊሆን እንደቻለ እስካሁን መልሱን አላገኙለትም። ይህ ስፍራ የቅዱስና የርኩስ የብርሃንና የጨለማ መገለጫ ነው ይባላል። በ1980ዎቹ የቻይና መንግስት ለአንድ ታዋቂ ተራራ ወጪ ሜስነር ተራራውን እንዲወጣ ፍቃድ ሰጥቶት ነበር። ነገር ግን ሜስነር በአካባቢው ያለውን ቅዱስ እምነት በማክበር ይህንን ተራራ ማንም ሊወጣው አይገባም፣ በልባችንም ልናሸንፈው ይገባል በማለት እምቢታውን ገልጿል። በኋላ ላይ ግን በ2001 በጂሰስ ማርቲኒስ ኖቫስ የሚመራው የስፔን ቡድን ተራራውን ለመውጣት አቅዶ ነበር። ነገር ግን በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ አማኞች ተቃውሞ አደረጉ። በተራራው ዙሪያም የነበረው የአየር ሁኔታ በድንገት ተቀየረ። ቡድኑም ጉዞውን ለመሰረዝ ተገደደ። በተራራው አቅራቢያ የሄዱ ሰዎች የሚናገሩት ሌላ አስገራሚ ነገር አለ። በካይላሽ ተራራ ዙሪያ ጊዜ በፍጥነት ይጓዛል። እዚያ የቆዩ ተጓዦች ጥፍራቸውና ፀጉራቸው በጥቂት ቀናት ውስጥ ልክ በ2 ሳምንት ውስጥ እንደሚያድገው ያህል በፍጥነት እንደሚያድግ ይመሰክራሉ። በተራራው ላይ ለመውጣት የሞከሩ ጥቂት ሰዎችም በድንገት መንገዳቸው እንደሚጠፋባቸው፣ አእምሯቸውም እንደሚናወጥ፣ ወደ ሌላ አቅጣጫ እንደሚመራቸውም ይናገራሉ። ሳይንስ ሁሉንም ነገር መግለጽ በሚችልበት በዚህ በ21ኛው ክፍለ ዘመን ካይላሽ አሁንም ምስጢሩን እንደደበቀ ነው። የሰው ልጅ የሰማይ ከዋክብትን መርምሯል፣ የባህር ጥልቀትን አይቷል። ነገር ግን ይህንን የቲቤት ተራራ ሊደፍረው አልቻለም። ምናልባትም ካይላሽ ለሰው ልጅ የሚያስተምረው አንድ ትልቅ እውነት አለ። በዓለም ላይ አንዳንድ ነገሮች ሳይነኩ ሳይረገጡና ሳይበከሉ እንደነበሩ በሚስጥራቸው ብቻ ሊከበሩ እንደሚገባ ይነግረናል።
እናም ካይላሽ ማንም ያልወጣው የአማልክትና የሚስጥር ማማ ሆኖ ለዘላለም ይኖራል። ቻናሉን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።